ሰላም አለይኩም ወራህመቱላሂ ወበረካቱ። የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዴት ናችሁ? ደህና ናችሁ ወይ? ሲያስጠና እንግዲህ የነጭ ዱቄት እንጀራ ላሳያችሁ ብዬ ነው። ግን ለምን እንደሆነ አላውቅም፣ ካሜራ ላይ አያምርም። ወላሂ አዚም ለምን እንደሆነ አላውቅም። በእንትን ሲታይ ግን ማለት ነው የዳጉሳ እንጀራ ነው የሚመስለው፣ የጤፍ እንጀራ ግን ማለት ነው። ካሜራ ላይ ሲሆን ጭሱ ምናምን ይሁን አላውቅም፣ ድብዝዝ ያለ ነው። እንዴት እንደሚያምር ብታው እና እንብላ። እንጀራ ጋግሬ ነው። እንጀራ እንዲያምርላችሁ ከፈለጋችሁ ወዲያውኑ አምሳችሁ ወዲያውኑ አትጋግሩት፣ አታብኩት። ለምሳሌ ዛሬ ማብካት ከፈለጋችሁ ማታ አምሳችሁ ዝርግት አድርጋችሁት እደሩ። እንዲያምርላችሁ ከፈለጋችሁ ማለት ነው። በትንትን ያለ እንጀራ ነው የሚሆነው። እንትን ለምሳሌ አሁን እኔ ትናንትና አምሼ ቅዝቅዝ እስከሚል ድረስ ጠዋት አምሼው እስከ ማታ ድረስ ዝርግት አድርጌው ቆየሁኝ። ሽታውም እንዳለ ይሄዳል። በነገራችን ላይ ሲታመስ በጣም ነው የሚሸተው ሽታው እና ሽታው በጣም ይደብራል። ለምን እንደሆነ አላውቅም። አልሙሂም የሀገሬ ልጆች ስታምሱት ሰፋ ባለቃ አመሱት። ሲቀጥል ደግሞ በትሪ ዝርግት አድርጋችሁት እስከ ማታ ድረስ ተቀምጦ ከዛ እና የሀገሬ ልጆች እንጀራው ለራሱ ማለት ነው እንትን አይልም፣ አይሸትም፣ ሽታ አይኖረውም። እንደዚህ አመሳችሁ ዝርግት አድርጋችሁት አየር በደንብ አግኝቶ ቅዝቅዝ ብሎ ከዛ በኋላ በወንፊት ነፍታችሁ ስታወቁ ደግሞ በደረቁ ሽት። ብዙ ሰው ለምን እንደሆነ አላውቅም እንጀራ አይለኝም ይላል። የነጭ ዱቄት እንጀራ አይሆንም ውሸታቸው ነው ምናምን ይላሉ። ግን እኔ በፊት እየገዛሁ ነበር የምበላው እና ገዝቼ የምበላው በጣም ሆዴን ያመኛል፣ ይነፋኛል ምናምን። አሁን ግን በቃ እንደዚህ ይጋገራለሁኝ። አሁን ይሄን ሁሉ አልበላውም፣ ፍሪጅ ውስጥ አስቀምጠዋለሁኝ በብዙ ጊዜ ማለት ነው። ሲጀመር ነው የሚሰራጭ ተቆራል። እንግዲህ ታረጉታላችሁ በቃ እና ስትጋግሩ ደግሞ በእንትን ስታቦኩ በደረቁ ሽት አድርጋችሁ ከዛ በኋላ ቀስ ቀስ እያላችሁ እያቀጠናችሁ ለመጋገር እንደሚጋገር ሲሆን ቅጥነቱ ማለት ነው። ከዛ ያው መጀመሪያ እኔ እርሾ ሰርቼ ነው የማስቀምጠው። እርሾውን ደግሞ አጥሉት ስታቦኩ ማለት ነው። በደንብ አሸዋለሁኝ። ከዛ እንደዚህ ይሆናል ማለት ነው። እንደውም ካሜራ ላይ ያምርም እንደነገርኳችሁ። እንጀራ ያን ያህል የሚከብድ ነገር ምንም የለውም። አንድም ቀን ተበላሽቶብኝ አያውቅም እኔ ማለት ነው። ስንት ጊዜ ይጋገራለሁኝ። መጋገር ከጀመርኩኝ ቢያንስ እንደው 6 ዓመት ይሆነኛል ያለማካበድ ማለት ነው። እና እንደዚህ እየጋገርኩኝ ይበላለሁ። ከውጭ አልገዛም። ድሮ ከውጭ ገዛ ነበር። በዛ ላይ አይጣፍጥም። በዛ ላይ የሆነ ጣዕም አለው። ሲጀመር ያመኛል ሁላ ስበላ ማለት ነው። እና እንደዚህ ያረጋችሁ ብሉላችኋለሁ የሀገሬ ልጆች።